ዛሬ እንግዲህ ቡናው አለ እንደተለመደው መስሏል። እንግዲህ ዛሬ ደግሞ እስቲ ምን ያህል ባህላችንን ለልጆቻችን እንደ እናት እንደ ወላጅ ምን ያህል እናሳውቃለን ብለን ከራሳችን ከድሮ ትዝታ አንስተን ልናወራ ነው እና አንዱ ይሄ ባህላችን ነው። እንደዚህ ጎንበስ ብለሽ ቆመሽ ዝቅ ብለሽ ስትናገር አሲጂ በሁለት እጅሽ ለምን ቀና ብለሽ አይሻልም እንባለው በጣም ከባህላችን ስርዓቶቻችን እንግዳችን ማስታጠብ ማለት ነው። ገዛ ደግሞ በጣም ማድረግ አለብሽ እና ዝቅ ብለሽ በደንብ ዝቅ ብለሽ ወገብሽን ውጠሻል እንጨት ውጠሻል ምንድን ነው እየተባልን እኔ ያደግነው እና አሁን ግን ያለንበት ጊዜ ደግሞ ብዙ ቴክኖሎጂ ምንም ያለበት ነው እና ምን ያህሎቻችን ለልጆቻችን ባህላችንን እያሳየን እያሳደግን ነው? ምንድነው ማሳየትስ የሚገባን? አንዳንድ ሰው እንደ ድሮ እኛ እንዳደግነው አሁን እንዳልኩ ውሃ መስጠት ምናምን እሱ የማይመጡ ነገሮች አሉ እየተሻሻሉ አይደል? ሰው ላይፍ ስታይል እየተቀየረ መታጠቢያ አጠገብ ያለ ለስብሰባ በማስተናገድ ምንም አይደለም። ግን ደግሞ ሁሉም ነገር መተው አይጠበቅብንም እና ሰው ምን ዋና ዋና ነገሮችን ለልጆቻችን ብናስተላልፍ ደግሞ ብዙ ጊዜ ያው እናት ናት ያስባለሁ ደግሞ ማለት የማለት በቃ የትኛው ነገር ብታስይዘው እናት ናት ብዬ ነው የማስበው። ምክንያቱም ፍጥረት የሚጀምረው ከእናት እስከሆነ ድረስ ያንን ነገር ደግሞ የምታስተምረው እናት ናት ብዬ አስባለሁ። እናት ግን ለማስተማር ዝግጁ ናት ወይ ብቁ ናት ወይ ምን ያስፈልጋታል የሚለውን እኛም ያን ያህል አዋቂዎች ሆነን ሳይሆን እንማማር ከሚማጻፍ ለእኛም ከታዘብናቸው ነገሮች እነሱን ነው የምናወራው። እስቲ እንደው ወደ ልጅነትሽ ልውሰድሽ እና ከቤተሰብ ከእናቴ ማረሳው የቀረብ ለምሳሌ ከበዓል ሴሪሞኒዎች ሊሆን ይችላል ከስርዓቶች እንደው ማረሳው እና ካገባውን በኋላ የእናቴ ቤት እንዲናፈቀኝ ያደረገ ነገር ብለሽ የምታስታውሹ እናትሽ ወደ አይምሮሽ የምታመጣልሽ ነገር ምን አለ? አክቹዋሊ እንትን ነው በጣም ብዙ ናቸው። ስፔሲፊክ አድርጌ ማውጣት ባልችልም ማለት ኤቭሪቲንግ የእናቴ ቤት ውስጥ እንኳን በዓል ቀን አይደለም ትምህርት ቤት ምሳ ሰዓት ሮጠን ስንገባ ምናምን ቤት እሷ ካለች በጣም ብዙ ጊዜ ምሳ ትምህርት ቤት ይዘን ስንሄድ ስለነበረ መክሰስ ሰዓት ላይ ነው ቤት የምንደርሰው እና ከዛ በቃ እጅሽን ከውጭ ከባባ ላይ ታጠብና ምንገባው እና አምባሻ አምባሻ ምናምን እሷ እንደውም ብታደርግ ነበር በእኛ ደስ እንዲለን በእጅ ምናምን ዲዛይን እያደረገች ትሰራለች ማለት ነው። ዋንጫ ቀድሞ ቤት የደረሰ ዋንጫ ቅርጽ ይበላል እና በቃ ዋንጫ አለ እንሯሯጥ ነበር እና which is good ጊዜ እንደርስ እኮ ነው እሷ በቃ መንገድ ላይ ከጓደኛ ጋር ወሬ ምናምን የለም በቃ ምክንያቱም ዋንጫ ካለች እንደዚህ አይነት በጣም ብዙ ፈን እያደረገች ከእኛ ጋር እኛን እየመሰለች በጣም በቃ ከልጆቿ ጋር አታች ሆነን ያሳደገችን እና በጣም ብዙ ትዝታዎች አሉ። ሞር ግን በዓል ላይ ሲሆን በዓል ከእሷም በላይ በጣም ፋዘር በዓል ይወዳል። በቃ ጋዘን በጣም ይፈልጋል ከጎረቤት ጋር ምናምን አንድ ላይ እንትን ማለትን ይፈልጋል። ያን የሚያመጣውን ነገር ግን እሷ የምታቀርብበት መንገድ በቃ እዚህ ሀገር መጥቼ ራሱ በቃ በተለይ እሷን በጎመን የሰፈርሰቡ አይ በጎመን አሰራሯ በቃ ውጭ ላይ በዓል ሲሆን ወንድሜ አይገባም ቤት ለምን ይሄ ውጭ ተደርጎ ምናምን ዳቦ ሲጋገራል እስቲል አይወድም። የሚጋገረው ውጭ ቁጭ ብላ አብራት በቃ ዶሮ ስትሰራ እንጨት እየጨመረ ምናምን በቃ እያወራን ምናምን በቃ ሌሊት ነው የምንበላው ምናምን እና በጣም ትልቅ ትዝታ አለ። በጣም በቃ እሱን እኮ ነው አሁን ማለት ልጅነትሽ ወደኋላ ስታስቢ ኢቭን ምሳ ሰዓት በጣም በቃ ማረሳው ምሳ ሰዓት ከኢቲቪ ዜና እኩል ቡና በቃ አይምሮዬ ላይ ተቀርጿል። በቃ ማለት ምሳ ሰዓት ሁሉም ሰው ይመጣል፣ ቡና ይፈላል፣ ኢቲቪ ዜና ይከፈታል፣ አባቱ ዜና ያሉ ቡና ይደርሳል። ምሳ እንደ ቤትሽ ሽሮ የሚሆን ቂጣ ምንም ተሻፊ ሰብሰብ ተብሎ በቃ ያ ባይ ሁሌን አይምሮዬ ላይ የሚመጣው እና አሁንቺ ሁሉ ራሴ ቤት እኮ የተደረገ አይጥመኝም። እዛ እናቴ ቤት በቃ እሷ ተቀምጣ ብሉ ጨምሩ እንደዚህ በሉ ካዘቋይ ዜና ዝም በሉ አትሉና ይሄ በቃ እኔ የሆነ
ቤተሰቦቹ ነገር ልክ እኛ የምናየው ድራማ ሲኖር በተለይ እሑድ እኛ ቤት ደግሞ ማዘር ስራው ታፍ ስለነበረ እሑድ ቤት እሱም ቤት ያርፋል። እኛ ደግሞ እሑድ መዝናኛ ማየት እንፈልጋለን። ልክ ድራማዋ ሰዓት ላይ ቆይ ልና የሆነ ፖለቲካ ነገር ይጀምራል። ከዛ በቃ ቤት ውስጥ በጣም እንደዛ ትዝታዎቻችን አሉ። የበዓል ትዝታ እንዳልሽው ከበዓል 15 ቀን ማያቅት ሳይደርስ ስንዴ ፈትጉ ነበር ያን በእጃቸው። ቅመም ይሰጣል። ዶሮ ተገዝቶ ታስሮ ይጮሃል። በግ ተገዝቶ ይጮሃል። ሽንኩርት ገዝታ ዘርራ ጠፈፊ በልብሰ ተብሎ ያ ሁሉ ሽታው ዝግጅቱ ዛሬ ገበያ የመጨረሻ የበዓል ተብሎ ምናምን እንዳልሽው ዶሮ ውጭ እሷ ስትሰራ ቁጭ ብለን በርበሬ ቃምጡ። እኛ እንደውም ሲስተር በዚህ አጋጣሚ ያው ማይቆ ለስሙ ዶሮ ምሳሌ እንጂ እኛ እንደቆም እንደው ያምያሉ ቪዲዮ አንጡ ስንባል አንዳችን ቡና ይሄ በቃ ሜሞሪ ይፈጥራል። ሆነ ቤተሰብሽን እንድትናፍቂ ትዝታ እንዲኖርሽ ምናምን ያደርጋል። እና ይሄ ቶፒክ ለምን አነሳ መሰለሽ? አሁን ልጆቻችን ምንድን ነው ትዝታቸው? አክቹዋሊ ትዝታ ፎርሙላ የለውም። ግድኛ ያለፍንበት ትዝታ አይደለም። ግን ያ ኢንተራክሽን ያ እንደ ፋሚሊ ሚሞራይዝ የሚያደርጉ ነገር ምን አለ ታዝበሽ ከሆነ አሁን እኛ ባለንበት ልጆች ቲቪ ያሉ ጌም ይጫወታሉ። ይፈለጉ ነው ያው ነገሩ ይደረጋል። ግን እንትን አይደሉም፣ አካታች አይደሉም፣ አብረውሽ የሉም ማለት ምን እያደረግሽ እንደሆነ አያውቁም። በዓል ለምሳሌ አሁን የፋሲካ ነው ብለን ተሰብስበን የሆነ ነገር እናደርጋለን። ለልጆቻችን እንነግራቸዋለን ወይ አብረው እንደውም ቶሎ ስልክ ሰጠናቸው የእነሱ ሩም እንዲሄዱ ይደረጋል። ልጆች አንድ ላይ ባስኬት ተሰብሰቡ ይባላል። እኛንን እንጂ የምናደርገው ያደግንበት ነው እንላለን። ግን ሀሳባችን እኮ ልጆች እንዲገናኙ እንዲማሩ መነሻ ሀሳባችን እኮ እሱ ነው። ግን ምን እየተካሄደ እንደሆነ እንኳን ሚሞሪ ቤትሽ ውስጥ የምታደርጊው ነገር ዛሬ እንትን አሁን እኮ ፈረንጆቹ እዚህ ሀገር ስለሰሩባቸው ማዘር ዴይ፣ ቫለንታይን ዴይ፣ ክሪስማስ ኢቭ፣ ጁላይ 4 እነዚህ ነገሮች ሰዎቹ ሀገራቸው ስለሆነ ልክ ናቸው። በደንብ ልጆቹ አእምሮ ላይ ብቻ ከትምህርት ቤት ጀምሮ ሳምንቱን የሚሰራ በቃ ክሪስማስ ኢቭ አሁን ልጆቻችን ሚሞሪ ብታቸው ያን ያስታውሱታል፣ ተሰርቶባቸዋል። ራይት እኛ ግን ባህል አለን፣ ካልቸር አለን፣ እናደርገዋለን። ሳናደርገው እንደው እንደ ፈረንጅ ኖረን አይደለም። ግን የሆነ አንነግራቸውም አብረውን ኢንተርቴን እንዲያደርጉ አስፈላጊ ነው ብለን እናስብ ይመስልሻል? የሆነ አይ ቲንክ እኛ ራሱ ዲስካሬጅ እናደርገዋለን። ነገር ይሁን ማድረጉን ያው በቃ ትቷም ስላለ ምናምን መሰብሰብ ምናምን የሆነ ሪዝን ትሰጫዋለሽ። ግን ነገሩን ወደሽው ያንን እንትንን ያስታውሰኛል ብለሽ እኔም ይቅርልኝ ብለሽ አይደለም ችለሽ ወደዚህ ብትቀየሪ እየፈለግሽ የሆነ ያለ አይደለ የሆነ ነገር የምታደርጊበት ሞቲቭ ነው ነገሩን እንዲቀጥል ለሰዎች እንዲማሩበት ምናምን እንዲሰፋ የሚያደርገው የአንቺ ሞቲቭ ነው ብዬ አስባለሁ። አንቺ መጀመሪያውኑ ያን ነገር ብዙም ደስ ሳይልሽ ግን አይቀር አይነት የምታደርጊ ከሆነ ምንም ማንንም አያስተምርም፣ የራስሽን ደስታ አይሰጥም። ወይ እንደ ሀገር ቤት እኮ አልሆነልኝም ሳቲስፋክሽን ሁሉም ነገር አለ እዚህ ሀገር። አሁን እኛ የመጣንበት ዘመን በጣም ጉድ ነው ሁሉ ነገር። በቃ መጥቶልሽም ገዝተሽም ላድርግ ብትይ በጣም ሲምፕል ነው። ግን መነሻሽ መጀመሪያ ባህላችንን የሀገራችንን ነገር እንወደዋለን ወይ እኛስ ተቀብለናል ወደ የኋላ ቀርነት ሁሉ አሁን እንኳን አንዳንዴ ልጆቻችሁን አማርኛ አስተምሩ፣ ልጆቻችሁን ቡና ማፍላት፣ አብሮ ምሳ መብላት፣ በትሪ አብረሽ ራሱ ምሳ መብላት የሆነ ነገር እነዚህ የሆነ ሲል የሚመስሉ ግን ልጆቹ ማንነት ላይ የሚሰሩ ለምሳሌ ሴት ልጅ ካለችሽ ቡና አቀራርብ ስ አክቲቪቲ ውስጥ እየገባች ነው። የሆነ ያህል ለእናትነት ለሴትነት እያዘጋጀሻት ወንድ ልጅ ቀን ሙሉ ጌም ብቻ ይዞ ከሚውል ና ዛሬ እኮ በዓል ነው ለአባትህ ውሃ ቅርብ ና አብረን ተቀመጥ፣ እንዲህ ነው የምንበላው እኛ ጸልየን ነው እንዲህ የምናደርገው፣ ቡና ና አቀብል፣ ቡና ቁርስ አስይዝ። እነዚህ ነገሮች ውስጥ ኢንተራክሽን አለ፣ ይሰራሻል፣ ሆነ ማንነትሽን ይሰራሉ። እንደው ይህን ያህል እኛም እንደ በሬ ተጠምደን ስንሰራ እኮ አላደግንም። ግን ትንንሽ ነገር ቡና ሲይዢ ቁርስ ስትባይ ደስ የሚለን ያሁን አንዳንዴ እዚህ ሀገር አድርገው ምን አይነት ወላጅ የሚያሳድጋቸው ነው ብዬ ድንግጥ እላለሁ። ከውጭ ስትገቢ ተነስተው ቦታ የሚሰጡሽ ማለት አሜሪካ ላይ ተሰሩ ግን እኛ እኮ ሀገር እሱን የነጠቀው ግን አንዳንዴ የኢትዮጵያ ሁሉ ነገር አያስፈልግም አይነት አመለካከት። ምን ያደርግላቸዋል? የሚኖሩት እዚህ ነው፣ ምን ያደርግላቸዋል?
የሚኖሩት እዚህ ነው። እዚህ ደግሞ የኢትዮጵያኛ አያስፈልግም ብለን የተውነውን ነገር እነሱ ግን አሳምረውት ሲያደርጉ ቆንጆ ነው። እኛ ፈረንጆች የትም ቦታ ላይ ሲያገኙ ሰው ሰላም ይላሉ ምናምን ይባላል አይደለም? አሻም እየተባለ አወቅሽ በአካባቢ በመንደር የሚያልፍ ሰው ድሮ እንደውም አጥር ምናምን ስለሌለ ማዘር ስትነግረኝ እነሱ አስተዳደግ ላይ ነው በጓሮሽ የሚያልፍ ሰው በቃ አሻም እያለ ሰላም እያለሽ ነው የሚያልፈው። በቃ የሚሰራ ሰው በበርሽ እያለፍኩ እንደሆነ ሰላማዊ ሰው እንደሆንኩ ማሳያ ነው። እንዲሁም ድንገትም ሰው መንገድ ላይ ከተገናኘም ሰላም ይባባላል። ይሄ እኮ ያለ ባህል ነው ትላለች። ግን አሁን እነሱ ሲያደርጉት ወይ ግሪቲንጋቸው ደስ ሲል ማንም ሰው አየ ሰላም ይላሉ። እነሱ ሲያደርጉት የሚያምር እኛ ጋር ግን የተውናቸው በጣም የትም ማያውቅሽ ፈረንጅ ስቆ ፈገግ ብሎ ሀይ ብሎሽ ጥሩ ፈገግታ ሰጥቶሽ በቃ ወይ በዓለም ከሆነ ሀፒ ምናምን የሆነ ነገር ብሎሽ ያልፋል። ያ ማለት ሰላምታቸውን መንገዳቸው እኛ ፕሮግራሞች ላይም ስታይ እንደውም በተቃራኒው በጣም ማልወደው የምቃወመው ግን ደግሞ ምንም ማድረግ ማልችለው ቅድሚያ ለልጆች ነው የምንሰጠው። በተቃራኒ ማለት ቅድሚያ ለትልልቅ ለአረጁ ከፍ ላሉ ሰዎች ምናምን አይደል? ምሳሌ ምግብ ቢጀመር ቢባል እዚህ ሀገር ከትልቅ ነው የሚጀመረው፣ ከትንሽ ነው ከልጆች ነው የሚጀመረው። ቦታ ቢባል የልጆች ቦታ ነው። ኤቭሪቲንግ ቅድሚያ ላይ ልጅ ሳማው ባላንስ ሲያደርግ ጥሩ ነው። ልጅ ወደ አልጋ ስር ዋጋ ይግባ የተባለውም የኛ በጣም ልክ አይደለም። ግን ደግሞ እንዲህም የሆነ ቅደም ተከተል ሲያሳጣው እንትን አይደለም አይልም። የሆነ ያደግንበት የሚጠቅሙ ኖርሞች አሉ፣ የሚጠቅሙ ባህሎች አሉ። ልጆቹን ማንነታቸውን የሚሰራ ነው እያስባለሁ። በጣም ማለት አሁን ተስማምቶ መጫወት፣ በሄዱበት ኢንቫይሮመንት ብትኖሪም ባትኖሪም ተላምደው መኖር፣ ማንም ሰው ቤት ቢሄዱ ተመሳስለው መኖር አይደል? እኛ እኮ አክስት ቤት አጎት ቤት ማንም ቤት እኮ ሄደን ያደግነው በደንብ ሼር ማድረግ በቃ ሰልፊሽ ይሆናል። እዚያ ገብቶች አይተሽ ከሆነ አሁን እንዴት ነው እኛ ድሮ እንግዳ ይመጣል ምናምን ሲባል ክፍልሽን አብረሽ ተኝተሽ ነው ምናምን ብዙ ነገር በቃ የሆነ ጥሩ ነገሮች አሉ። ሰው ከሰው ጋር እኔ አሁን ይሄ ዘመን እንዴት ነው ሰውን ከሰው እያራቀ ግን ለእኛ ብቸኛ የሚያደርግ ዘመን ስለሆነ እኔ አልወደውም። ሰው ማለት ልክ አሁን እኔ በዛ አስተሳሰብ ውስጥ ትሆኝና አንዳንዴ ናይስ ሰዎችንም ትገፊያለሽ። በጣም ማለት ራሴን እንደውም በጣም ናይስ ሰው ያደረኩ ይመስል አንዳንዴ የሆነ ናይስ ሰው ሲገጥመኝ ላይ ነው ወይ እንዲህ ማለት ናይስ ሰው አለ እንዴ ልክ እንደኔ አይነት ሰው አለ የተገፋፋን ያለነው አታችመንት እንዲኖራቸው ልጆችም ከኤንቫይሮንመንት ጋር ከሰው ጋር በቃ ሰውን ይውደዱ። ሰውን ሲወድ ለሰው ፍቅር መስጠትን ሲያቅ ያለውን ሲያካፍል ለሀገራቸውም ደግሞ ተመልሰው የሚያስቡ ልጆች ኬሪንግ ልጆችን ማሳደግ የምትችይው እዚህ ጋር በጣም ሲሊ በሚመስሉ ነገሮች ስትሰሪ ነው። ምንም አገር ቤት ደሃ ሆነ ሰው ተራበ መንገድ ላይ ተራባዩ ምናዩ ደንታ የሌላቸው ስሜት የሌላቸው ልጆችን የምናሳድገው ከሰው ስሜት ስለምናርቃቸው ነው እያስባለሁ። እና ያን ፍቅር የምትዘሪው ግን አሁን ገና ከጅምሩ ከቤት ሲመጡ እንደዚህ ሰውን መውደድ ሰው ሊመጣ ነው ሲባል ደስ የሚላቸው በጣም ኤክሳይትድ ሆነው ደስ ብሏቸው ሰው ሲኖር እኮ እኛ ቤት ቡና ይፈላል እንደዚህ በቃ እንግዳ የሚናፍቁ ገባሽ አይደለ? እንደዛ አይነት እኔ በጣም ጥሩና ለቀጣይ ጀነሬሽን አስፈላጊ ነገር ነው። ምክንያቱም ቴክኖሎጂው ራሱ በጣም ሰውን ከሰው እያራቀ ነው፣ በጣም እየገፋ ነው፣ ብዙ ነገር ከሰው እያራቀ ነው። ስለዚህ ባክት ዳውርት ለእውነት ኋላ ቀርነት አይደለም፣ ብዙ ማንነታችን የሚሰሩ ነገሮች ናቸው። በቃ እኔ አሁን እንደ እናት እንደ ወላጅ የምጠይቀው ለምን እኛ አሁን ልጅነታችን እንወደው የለ ሚሞሪያችን ወደ ኋላ ስናይ በጣም እንወደዋለን እኮ። ስታስቢ እናትሽን ቤት እዚህ ይሻል ያክስትሽን ቤት አያቶችሽን ምን ስታስቢ እነሱ ነገሮች የተለየ አድርገውልን አለም። አሁን እኛ ከምንኖረው የተሻለ ላይፍ ኖሯቸው አይደለም፣ ግን ኢንቲሜሲ ነበረ፣ ፍቅር ነበር። አብረን በቃ ልናረግችን ቡና አብረን እንጠጣ ነበር፣ ቁጭ ብለን አብረን እንበላ ነበር፣ እናወራ ነበር። እንዳልኩ እንግዳ ሊመጣ ተብሎ ቤት ይጸዳል፣ እንግዳ ሊመጣ ተብሎ ጥሩ ወጥ ይሰራል እና ማሚ ዛሬ የብፌ ዕቃ ይወጣል ማንም የማይጠቀምበት እኚህ ነገሮች ማይንድሽ ላይ አንቺም እንግዳ
ተቀባይ እንድትሆኝ የተዘራው ነው የሚበቅለው። አሁን እኮ እኛ ከወላጆቻችን ይዘን የመጣ እኛ እኮ እናደርጋለን ለራሳችን። አሁን እያቆምነው ያለነው ማስተላለፍ እያቆምን ነው። በቃ እናደርገዋለን ግን አናስተላልፈው፣ አንነግራቸው ሰው በቃ ጀነሬሽን ጋር ሊመጣ በቃ ማይመለከታቸው እስኪመስለኝ እና ደግሞ ምን አለ መሰለሽ ግልጽ ነው። አሁን በዚህ ዘመን ላይ ብዙ ጊዜ ለሰው ነው የምንደክመው፣ ለራሳችን እንትን ማለት አለብን ምናምን በቃ አይደለ። እኔ ግን በእኔ አመለካከት ራሱን የሚወድ ሰው ነው ሰው የሚወደው። ስለዚህ በቃ አንቺ ለራስሽ የምታደርጊውን ነገር በቃ እናቶቻችን በቃ ከራሳቸው አብልጠው ስለሚወዱ ነው። አሁን ራሳቸውን ስለሚጠሉ ሳይሆን ከራሳቸው ሰውን አብልጠው ስለሚወዱ ለዛ ሰው የተለየ ከሚበሉትም የተሻለ በመስጠት ደስታኛ ያገኙበታል። እንትን እንኳን አሁን እኛ በዚህ ዘመን የሚደክመን ለመሰለሽ እኛ የምናደርገው ለታይታ ነው ወይ ደግሞ ለታ ለመመለስ ነው። በቃ አሁን እቺን ሲኒ ከሰጠሁሽ ነገ አንቺ ሁለት ሲኒ አድርገሽ ለመመለስ እንደዚህ እሱን ያደክማል። ካልኩሌሽን አይደል ዛሬ እንዲመጣ እናቶቻችን ዊዛው ካልኩሌሽን ደስ ብሏቸው በፍቅር የሚያደርጉት ነገር ስለሆነ ምንም እንትና ወጪ ገቢያቸውን አይሰሩም። በቃ ምንም ለዛ በጣም አይተሽ ሆነ እናቶች እኮ በቃ 24 ሰዓት የሚሰሩት ነው አይበሉም። ግን በዛ ውስጥ ደስታን ያገኛሉ፣ በዛ ውስጥ እንትን ያገኛሉና መቆረስን አሁን እኛ እኮ ለልጆቻችን አርግ እግዚአብሔር አይወድም ጥሩ ሁን ጽጉ መሆን ጥሩ ነው የለት እንትናችን እንደዚህ ነገሮች እንትን ለከ መንግስት በቃ ኖረሽ ነው ልታረጊውን ያሉታል። እኔ ዛሬ አንቺና እኔ አብረን ስንሰራ አብረን ስንበላ ስትጫወት ካሉ ነገ አብሮ የሚሰሩ አብሮ የሚበሉ ሰዎች ይሆናሉ። ቡና ሴርሞኒ ምንድነው ጠቅላላ ነው። አሁን እያንዳንዱ ባህል ባናነሳላችሁ እንትን አለ በቃ ኖርሞቻችን ባህሎቻችን ኋላ ቀርነት ማሳያ አይደለም። እንደውም በጣም ብስል ያሉ ልጆችን የምናሳድግበት ሁለገብ የሆኑ ልጆችን የምናሳድግበት ስለሆነ ዘመናዊነት እየወረሰን ነው የሚለውን ነገር በደንብ በተለይ ደግሞ ይሄ ለእናቶች የሚሰጥ ኃላፊነት ነው። በትክክል እኔ በቃ በጣም ማለት እኔ ሁሌ በቃ እንትን እላለሁ እና ሰው አሁን በቃ ይሆናል አይደለ የኔ ልጆች ይሄን አይፈልጉም በቃ እንደዚህ አይደሉም በቃ የሚያደርጉት እዚህ ሀገር ነው አታጨናንቋቸው። ኢትዮጵያም ደግሞ በቃ ዘመኑ እንደዚህ ነው እኛ እንደውም ራሳችንን ጥለን እንድናድግ የተደረግነው በቃ የሆነ ዲስካሬጅ ይደረጋል ማለት ነው። እኔ ግን ዛሬ ሳንቺ ስላፈላችሁ በቃ ነገር ይደነቃል። ቆንጆና አያችሁ የራሳችን ሰውን በደንብ አደርቃለሁ የራሱ የሚያደንቅስ እኮ ከዚህ ተጨማሪያለሽ ማለት ነው። ብቻ ግን ለልጆቻችን እያንዳንዱ እኛ የወደድናቸው አሁን መለስ ብለን እንይለው ብዬ ማሰበው ማለት ነው። ከሀገሬ ምንድነው የምወደው እኔ ሳድግስ ምንድነው የሚያስደስተኝ ነገር ከእናቴ ምንድነው የተማርኩት ጥሩ ነገሮች ምንድናቸው ሁሉንም በቃ ወደኋላ ትውት ማድረግ ሳይሆን የሚጠቅሙትን ነገሮች ግን አንስተን እንዴት እናደርጋቸው በሚለው ላይ በደንብ ማሰብና መስራት ያስፈልጋል ብዬ አስባለሁ። ኦፍኮርስ እሱ ነው በጣም ሌላው በቀደም ከሆኑ ሰዎች ጋር ስናወራ የተነሳው ኢትዮጵያ ያላችሁ በተለይ ያው እኛ እዚህ የምንታገልበት ነው። ግን ኢትዮጵያ ራሱ አሁን ኬጂ ሲመረቁ አማርኛ አይችሉም። 3 ዓመት ተብሎ ኢትዮጵያ ኬጂ ነርሰሪ ፕሪኬ እና ኬጂ ተብሎ 3 ዓመት ነው እና በ3 ዓመት ውስጥ አማርኛ አዲስ አበባ ያሉ ትልልቅ ኢንተርናሽናል ስኩል የሚማሩ ልጆች አማርኛ አይችሉም እና ፕራውድ አድርገው ወላጆች የሚያወሩት ይሄ ልጅ እኮ እንግሊዝኛ ነው የሚችለው አማርኛ አይችልም ምናምን ተብሎ እና በጣም የማንነት ቀውስ በጣም እዛው እንዴት በሀገራቸው እየኖሩ ምናምን ያቻለ ሰው ስታወራ ነበር። እኛም እኮ እዚህ እንደዛው ነን። ባይዘው አማርኛ ላስተምር እየሞከርኩ እስኪ ብዙ ሰው ምን ያደርግላቸዋል ምናምን። እዚህ ሀገር ደግሞ ትምህርት ቤቶች ላይ መልቲና ለንጓድ የሆኑ 2-3 ቋንቋ የሚያወሩ ልጆች በጣም ይፈልጋሉ። አክቲቭ ናቸው ተብሎ ይታሰባል። አሁን ስፓኒሾች አረቦች በቃ ልጄን ትምህርት ቤት ሰድ ይሸልማሉ። በ2-3 ቋንቋ ይተረጉማሉ፣ ያግዛሉ። በደንብ አክቲቭ ናቸው ተብሎ ይወሰዳል። ቢኮዝ አይምሯቸው ይሰራል በ2-3 ቋንቋ ማለት ነው እና አውቃችሁ ኮና አረቦች ስፓኒሾች ምናምን እንግሊዝኛ ማይተናነሱ ዘሴም ታይም ቋንቋቸውንም ካልቸራቸውንም ነው የሚያስለቁት አይለቁ አናኖራቸው። እኛ ለምን እንደዚህ ራሳችንን ምንም ባህልም ወግም ቋንቋም ስርዓትም የሌለን ሰዎች አድርገን ራሳችን ለምን እንደምንስለው አላውቅም። ወይ እኛ ማንወደው ይሆን እኔ ምን እንደሆነ አላውቅም። አይ ቲንክ የሆነ ዳይቨርሲቲ ላይ ማደጋችን ተጽዕኖ ይፈጥራል ብዬ አስባለሁ። ግን እሱም ቢሆን አሁን ለምሳሌ አላል አሁን የመጣው የኛ ሀገር አስተሳሰብ አላል የኔ ቋንቋ ይሄ ነው ያኛው ምን ያደርጋል የኔ ቋንቋ ይሄ ነው ያኛው ምን ያደርጋል ያንን የራሳችንን ቋንቋ እያስተማርን አይደለም ካምንም አንደኛቸው ቅን ይገዛዙት በቃ እውነት ሆኖ አስከዛን ብለን ነው ያ ጊዜኛ የሚያርሰው የኛ ገበሬ ይሻላል
ያ ይሄ አእምሯችን ላይ ይሆናል አይደለ እንትን ፈጥሮብናል። ግን አሁንም ቢሆን እንትን አለው የትኛውም ነገር አንቺ እስካሰብሽበት እንትን እስካልሽ ድረስ ነው። አንዳንዴ እኮ ሪዝን እንደው ቢጠፋ ሀገር ቤት ሄደሽ ጓደኞችሽን እናትሽን ልጆችሽ እንዲያወሩ አትፈልጊ? በጣም ኦፍኮርስ ማለት ነው። አንቺ ሲስተም ብታወሪ ደግሞ ልጆቹ ሳያድጉ እኮ ይፈልጋሉ። ባይዘዌ በጣም በቃ አንድ ሰው ስታወራ ነበረ እና እናቴ ምን አድርጌሽ በ20 ምናምን ዓመት ሆነ ወሰደችው እና ለምን አለመጣሽም ከልጅነት ጀምሮ እኛ እኮ ኢትዮጵያ የሚበላ የሚጠጣም ያለ አይመስለኝም ነበር ምናምን። ኦፍኮርስ እኔ አሁን ልጄ አዲስ አበባ ምናምን ብዬ አሁን ኮሪደር ልማት ምናምን ሊያሳዩዋቸው ሆቴሎቹ ምናምን እና እንግዲህ ከመጡ 3 ዓመታቸው ግን ያው የሚሞል እንደዚህ ሆቴል አለ እንደ ትልቅ ሆቴል አለ ኢትዮጵያ ምግብ አለ እንደ ምናምን በእውነት ካልነገርናቸው ከምንም አይመጡም። አይናፍቆትም። የእኛ ከዝን ሰድጌ ላይ ለቀኔ ከኢትዮጵያ እንደመጣ በቃ የተለያዩ ቦታዎች ምናምን ስትናዳ ከአየና የአንቺ ኢትዮጵያ ያምራል እኮ በቃ የአንቺ ኢትዮጵያ ምክንያቱም ወይ የተነገረው ሌላ ኢትዮጵያ የሚያውቀው ምናምን ድህነትን በቃ የተጎሳቆለውን ነገር ነው። እኛ ጥሩ ካልነገርን ሌላው የሚነግር ሰው የሚነግር አለ። ከዛ ልጆችሽ ምን ይሆናሉ መሰለሽ ኮንፊደንሳቸው ሉዝ እያደረገ ይመጣሉ። የእውነቴን ነው። እኛ እንዲህ ነን። እኔ አለኝ በቃ ይኑር ያለሽ እኮ አለሽ ነው በቃ ይቅጠንም ይወፍርም ያንቺ አይደል ምንም የለሽም እየተባለ ሲነገርሽ አሁን ምንም የለኝም ብለሽ ብትቀበይ ከሆነ ራስሽን ይጣልሽ ነው። እኔም እኮ ያለ ለምሳሌ ክሪስማስ የኛ ባህል ይሄ ነው ሲሏቸው ኦኬ እኛ ደግሞ ዘመን ነው ራሳችን ካላንደር አለ እንዲደረጋል። ኮፊ ሴርሞኒያችን ኮፊ አሁን ሰው እዚያ ጋር ቡና ይወዳል። እናንተ እንዲህ ነው የምትጠጡት። እኛ ደግሞ እንዴ ልጆቹ ራሳቸውን ገበያ ላይ ይዘው ይወጣሉ። ካለዛ ምን ይሆናል መሰለሽ ተቀባይ ብቻ ይሆናል። አለን የሚሉት ሰዎች እያመጡ ዳምፕ ያደርጉባቸዋል። እነሱ አለን የሚሉት ነገር የለም። ቋንቋ የላቸው፣ ማንነት የላቸው፣ ትዝታ የላቸው። ሶም ፋይናሊ ራሳቸውን ይጠላሉ። ጸጉራቸውን ብዙ ነገር በራሳቸው ያፍራሉና ያንን ስሜት የሚፈጥሩባቸው እኛ እዚህ ጋር ወይ ተጽዕኖ ወይ እኛ ራሱ የተቀላቀለ ማንነት ስላለ ነው። እና ክሊር ማድረግ መቻል አለብን። ያንን ደግሞ ኢቭን ኤቭሪቲንግ አሁን ማለት ሁሌ ህፃን ሆነው በእኛ እጅ ስር እንዳሉት አይደለም የሚያድጉት እና ሁሉ ነገር ወደ ቢዝነስ የሚቀየር ወደ ቢዝነስ ነገር ሲያድጉ ቋንቋ ቢያውቁ ቋንቋ አስተማሪዎች ይሆናሉ። ብዙ ስራዎች ሊሰሩ ይችላሉ። የተለያዩ አሁን እዚህ ጋር ያለውን ነገር የእኛን ካልቸር ራሱ እዚህ ሀገር ላይ ወደ ቴክኖሎጂ ተቀይሮ ሲመጣ በጣም በታለው በቃ ይሆናል አይደለ በቃ እንጀራ ነው ቀይሮ ያደረገ ልጅ አይቻለሁኝ እንደዚህ በቃ ቡናችንን ደግሞ በቃ የሆነ ያዩትን ነገር የሚያምረውን ነገር የማሳደግ ቢዝነስ ማይንድ እንዲኖራቸው በቃ ራሳቸውን ሀገራቸውን በጥሩ ሁኔታ ፕሬዘንት ማድረግ የሚችሉ ወጣቶችን የማፍራት እንትን ይኖረናል ማለት ነው። ያገር የሚሆነው ከዚህ መጀመሪያ ኤቭሪቲንግ ሁሉ ጊዜ ደጋግመን እንደምንላችሁ የሆነ ነገር ለማድረግ ከመነሳታችን በፊት ራሳችን ላይ እኔቱ ጋር ምን እያደረኩኝ ነው፣ እኔስ ምንድነው የምወደው፣ ምንድነው ሲያስጠላኝ፣ ለምን ጠላሁት፣ በቃ ራስሽን በደንብ በጣም ማንነትሽ እናቶች ናቸው። ይሄ አሁን ይሄ ለወንዶች ብትነግሯቸው ስራ ፈጥን የሚሉ ምክንያቱም ምንድነው አሁን ያው ባለቤት ያለችው አማርኛ መጻፍ በጣም ይደላሽ ነሽ ይለኛል። አይገባቸው ግን ስርዓት፣ ሰው ሰላምታ፣ ቋንቋ፣ አመጋገብ፣ አንጎራረስ እንዲያይጎረስም ሴት ልጅ እንዲያትቀመጥም እናቶች ናቸው የሚነገሩ። ይሄ እናት ነን በቃ ይሄ ኖርሙን ከስር ከስር የምናስተካክለው አነጋገር፣ አመላለስ ምናምን በቃ እነሱን ነገሮች በጣም ውበት አለው። በጣም በዘይ እኛ የኢትዮጵያ ካልቸር አሉ ጥሩ ያልሆኑ ግን ብዙዎቹ ካል ያደርጋሉ። የሆነ ሞገስ ይሰጡሻል። አይ ዶንት ኬር እያለ እዚያ ጋር ሰው ሲመለስ እኛ ጋር ሰው ለሰው እንደዛ አይመለስም። ሀሳብ ካለ በስርዓት ነው የሚመለሰው። ታላቅ ሲመጣ ቦታ ልቀቅ እነዚህ አያሳም ራሱ ሆነ ካልቸሩ ማያውቁ ራሱ እኮ በቃ ኮኦፐሬቲቭ ተብሎ በቃ የሆነ ስነ ስርዓት ያለው እንትን ላይ ይሄ በጣም ተፈላጊ ነው። በቃ ስማይል አድርገሽ ሰው ማስተናገድ አለብሽ እንደዚህ ለዚህ እንዳገር ይባላል። ይሄንን በስራ ስለሚያመጡት እነሱ ጋር which is fake አይደለም ፈገግ ሲሉ እንዲህ ምናምን ብለው እስኪ ያቺን ሳጥሩስ ነው በቃ ግን ሪል ስሜት እንዳገር እኛ ጋር ባህላችን ነው የኖርንበት ነገር ነው። ከስር ከልጆቻችን ላይ ከሰራን ደግሞ ያንን ስሜት ያለ አይደለ ከውስጥ የሆነ የማድረግ እድሉ በደንብ አለን ብያለሁ። እና እናቶች እኛ ባህል ስንል ቀጥታ ሄዳችሁ አመት በዓል ላይ ብቻ ባህል ማለት አመት በዓል ብቻ አይደለም። ባህላችን ብዙ አለ። የአነጋገር መደማመጥ በቃ አሁን እንደዚህ ቁጭ ብለን በየብሔር ውስጥ ኢትዮጵያ ውስጥ አለ በቃ እርቅ ስነ ስርዓት ሰው ሲጣላ የሚነጋገርበት የምትደማመጭበት ወይ አንቺና ባልሽ የምትኖሪበት አንቺ
ባልሽን አትሰዳደሙ፣ አትጮሙ አዳምጠሽ። ይሄ ባህል እኮ ነው ይዘን የመጣ ነው ትዳራችን ሊያኖር። ስለዚህ ባህል ብዙ ስርዓቶች አሉ በጣም የሚጠቅሙ የልጆቻችን ህይወት ሊያቀኑ የሚችሉና እባካችሁ ዘመንን ብለን ልጆቻችን አሳልፈን ለስልክ ብቻ ሰተን ለዚህ ዓለም ነገር ብቻ ሰተናቸው አንተዋቸው። ስርዓታችን እናስተምራቸው፣ ባህላችን እናስተምር። በጣም ብዙ ነገሮች አሉና እናቶች አትስነፉ፣ ቀስ እያላችሁ ነገሯቸው። እንዴ አንዱ ጎበዝ እናቶች ወይ ዘፌድ ምናምን እሱ ቱማች ኤክስትሪም እሱ ሁሉ የሚያሳዩ ግን አትሊስት ሰው ሰላም ማለት ሰው ማክበር በዓል ማቃም የባህል ልብስ ራሱ ለምን አታለብሻቸው ምናምን ስንል አንዳንድ ቦታ ቸርች ምናምን ምን ያደርግላችኋል? ለብሳለች ሆና እንግዲህ ባህሌ ነው ብላ ሰው ለብሳለች። ሰው ልጆቹ እኮ ልጆች ባይዘ ምንም ሳያውቁ ነው የተሰጡ እንደሚቀርሻቸው ነው። እዚህ ሀገር ሳይወለዱ ሳያውቁ ይኸው እዚህ ሀገርን መስለዋል ስለሰጧቸው ማለት ነው። በቃ አሁን እኛም ማዘር ስለይ ቫላንታይን ደይ እንትን ላይ የሚያህል እናውቀዋለን። ልጆቹ ግን ስለሚያውቁት ብለን አብረን እናከብራለን። ሰውም በቃ ፋሲካ እንደዚህ ነው፣ እንቁጣጣሽ እንዲህ ነው፣ መስቀለኛ ጋር እንዲህ ነው፣ ምግብ ሰንበት ላይ እንደዚህ እንበላለን። ተሰብስብ እንዲህ ነገሮች ሰው ሰላም እንላለን፣ እንከባበራለን፣ እንደማመጣለን፣ ለቸገረን እንደራረሳለን። ባይዛዌ ከሱም እያወጣ ናቸው ነገ ልጆቻችን ናቸው ይደራሉ። ያንን እኮ ነው እኔ አባሽን እንዳይኖራቸው ነው የምታደርገው። ምክንያቱም ምንም ስሜት የላቸውም። አንቺ የምታደርጊው ነገር የግድሽ ነው የራስሽ ነው። እነሱ ግን ከዓለም ጋር ብቻ ነው ከቴክኖሎጂ ጋር ብቻ ነው አይሆንም። ከዚህ ነገር ሲታመሙ ሲሞትባቸው ልጆቻቸው ሲድሩ ይቀጥላል እኮ እኛ ምንኖር ነው ነገር እኔ እሱም ማሰብ ነው ማንቸ እኚህ ልጆች ሁሌ ልጆቹን አይቀጡም። ነገ አሁን ዛሬ እኔ ቢቸግረኝ ጓደኛዬ ልጅ ይሻል እሱ እንረዳዳለን። ለቅሶ ሲኖር እንደጋገፋለን በፍቅር ባህል ስለሆነ እሱ ካላሳየናቸው ነገ እነሱ ሲታመሙ እኛ ዘላለም እንኳናቸው በቃ ሰውን የመርዳት ለሰው በቃ የሆነ ቫልዩ ላይፋቸው ላይ እንዲህ አድርጌ እንደዚህ ማድረግ ፈልጋለሁ እንዲህ መሆን ፈልጋለሁ ምናምን የሚባሉ ነገሮች ይኖራቸዋል። እና ይህንን ስታነሽ ደግሞ እንደውም ምን እያሰብኩኝ ነበረ አሁን እንዲሁ ዝም ብለሽ ስለ አለባበስ ራሱ ስታነሽ በዚህ ሀገር ወቅት ጠብቆ አለባበስ አለ፣ የተለያዩ ቦታ ላይ የምትለብሻቸው አለባበሶች አሉ ምናምን አለ አይደለ? ልክ እንደዛው ኢትዮጵያም የራሱ ማነር አለው አይደለ? አለባበስ ቤተክርስቲያን ስትሄጂ የምትለብሺው ፕሮግራም የምትለብሺው ይሄን ያህል በዘፈቀድ የኖርን ሰዎች አይደለንም በጣም እና እዚህ ሀገር ላይ ልጆቹ ይሄ እኛ ወይ የእኛን ያንን ስነስርዓት አላስተማርናቸው ወይ የዚህን ሀገሩንም ደግሞ በዚህ መልኩ ነው የሚደረገው ብለን አላስተማርናቸው። ብቻ ራቁትነትን ብቻ ኮርጅ እናደርግና ቤተክርስቲያን ላይ የተለያየ ቦታ ላይ ልጆች ምን መልበስ እንዳለባቸው አላውቅም። እዚህ ላይ እንላለን መብትና እኔ መብት ማለት ሰው ራሱን የሚጠብቅበት መንገድ ነው። መብት ማለት በቃ አይደል የሆነ ነገር ሲፈጠር ነው ደግሞ መብታቸው ጋር መድረሻ ያለው እስከ አሁን ለምሳሌ 10-13 እስኪሆና መዝሪያ ሰዓት ነው። አንቺ ከዘራሽ ለምሳሌ ቻችን አጭር ልብስ አይለበስም ቻች ራቁት አይለበስም ብለሽ ልጅሽን እስከ 10 ዓመት አስተማርሻ። ከ10 ዓመት በኋላ መብትሽ ነው ብትታቱ እሱ ማለት በቃ ራሱ በቃ እንትን ኮንፈርት አይሰጣትም ያንን ነገር ማድረግ። ስለዚህ እያንዳንዱ ቦታ ላይ በቃ እዚህ ሀገር እየኖሩ እንደዚህ አትልበሱ እንደዚህ ምናምን በሉ አይደል? ያንን ሳይሆን በቃ ልክ አሁን ወቅት ጠብቀው ቦታ ጠብቀው እንዴት በማነር ይልበሱ ብለው የዚህ ሀገር ልጆች እኮ እንዲህ ናቸው ማለት ቤተክርስቲያን የራቁታቸው ይዟቸው እዚህ ሀገር ልጆች ሲያክል የእኛ ልጆች ናቸው። በጣም ሳስተውል ይገርመኛል። እና እኔ አሁን ለራሳችን አሁን የሆነ እንትን አለን አሁን ቤተክርስቲያን ስንሄድ የምንለብሰው ነገር በቃ እንደዚህ ለትምህርት ቤት እንደዚህ አይነት የተለያየ ቦታ ላይ እንደየ እንትናችን ለዚህ ቦታ ሆነ ምናምን እየተባለን ስላደገ የሆነ ቦታ ላይ የሆነ ልብስ ኮንፈርት አይሰጠኝም። በቃ አድጌበታል የመጣሁበት ነገር የሆነ ቦታ ላይ የሆነ ልብስ ለብሼ ልታይ ትችያለሽ። ያ ማለት ያን ቦታ ፕሬዘንት ስለሚያደርገው አይደለም። ስለዚህ በቃ ያ ቦታ ላይ ስላየኝ ሰው እዛ ሁሉ ቦታ ለብስ ሊበስል ይችላል። ግን ያንን ማነር የምታመጪው ከስር ነው። በጣም ይሄ በጣም ለዚህ ሀገር ልጆች ደግሞ በጣም አስፈላጊ አይኖ በጣም ሰፊ ርዕስ ነው ያነሳ ነው። ግን ሰፋ አድርጋችሁ በደንብ አስቡ። ምን ልንላችሁ ነው? በጥቅሉ ከራሳችሁ ልጅነት ጋር አያይዙት። እናንተ ወላጆቻችን ብዙ ትዝታዎችን ብዙ ስርዓቶችን ብዙ ማነሮችን ሰጥተውን ያሳደጉን እሱን እየመነዘርን ነው ዛሬ ልጆች እኛ እያሳደግን ያለ ነው። ሰው ነገ ልጆቻችሁ እንዲሆኑላችሁ የምትፈልጉትን ባይዘዌ ግዴታ ኢትዮጵያዊነት ብቻ አይደለም ነው ቲፒካል ፈረንጅም እንዲሆኑ ነው የምንፈልገው። ባህልም ወግ የሚባለውን የእኛን ትተው ያን እንዲለብሱ የምትፈልጉት የምትሉ ሰዎችም ካላችሁ እሱንም ይሁን ስጧቸው፣ ምሰሉ። እናንተ ኖራችሁ እንዲኖሩ ካዘቦቹ አይዘበራረቅባቸው። ከምንም ያሉን ከሁለት የተቦጠቱ በጣም የሚከፋ በቃ ስሜት አለ ሰው ግድ የላቸው የሆነ በቃ ሰው መጣ ምንም አይመስላቸውም። አንቺ ደስ በቃ ምንም አይመስላቸው በቃ ምንም ስሜት የሌላቸው እንዲሆን መሆን የለባቸውም። ሰው ለሰው
አስፈላጊ ነው። ለሰው ስሜት ሊኖረው ይገባል። በጣም በቃ ለወላጁ በቃ የሚያደርጉትን ነገር ኪሬሶ ነው እንዲያደርጉ ማድረግ አለብን። እንደ ትእዛዝ ኦፍኮርስ ነገር ትውልድ የሚቀጥል ስለሆነ እናቶች ይሄን ለማድረግ ደግሞ ጊዜ ያስፈልጋል። ጊዜ ከልጆቻችሁ ጋር ስፔንድ ማድረግ አቴንሽን ይፈልጋል። ህግ ማውጣት ብቻ ሳይሆን አብረሽ ኮርፖሬት ማድረግ ይፈልጋል። ከዛ ደግሞ እንተጋገዝ እናቶች። ይሄን በሌላ ርዕስ በደንብ እናወራለን። ግን ይሄ ከመወቃቀስ የተናልጅ እኮ እንዲያደርገ ምናምን ከመባባል ጀስት እንተጋገዝ። በቃ እኔን እናቷ የማትሰማ ከሆነ ልጄ እሷ የምትሰማ ከሆነ በቃ ማርትዬ እንዲህ ነገረት እኔን አልሰማችኝም እንዲህ ቆይ ይባል ነበር። ኢትዮጵያ እንደዛ ይደረግ ነበር። በጣም ወዳጅ አክስቴ ነበረች እና እናቴ በሷ በኩል ነበር የምትመክረኝ። በእውነቴ ነው የምልሽ። እና እንደዛም ዘዴ እየወሰድን እርስ በርስ ብቻ የነገ ጀነሬሽን የምናስረክበው ስለሆነ ስለዚህ ያንን እናስብ ለማለት ነው ዛሬ። በጣም እናንተ እስኪ የልጅነት ትዝታችሁን አሁን ደግሞ እየተበረዘ ያለውን ነገር እንደዚህ ጋር ማርታ ያነሳሽ ልክ አይደለሽም እንደዚህማ አይደለም የምትሉት ሀሳብም ካለ ተቃራኒ ሀሳብ ይፈልጋል። በጣም የተሻለ እንድንሰራ ያደርገናል። ከወደዳችሁትም ደግሞ ምን እንስራ የሚለውን ነገር ደግሞ እያነሳችሁ እና ስቶሪያችሁ ደግሞ በደንብ እስኪሰበሰብ ሰብስክራይብ በደንብ አድርጉን። ዝም ብሎ የሚደረግ ስቶሪ በደንብ ሰብስክራይብ አድርጉ። ቻናላችንን አሳድጉ። ጀስት ኮፊ ታይም የምናወራው ወሬ እርስ በርስ ከጓደኞቻችሁ ጋር አንስታችሁ እናንተም ሀሳብ እንድታቀጣጥሉት እንድታስቡት መነሻ እርሾ ነገር ነው የምናነሳው። ሰፊ ነው። ያው ቴንኪው በጣም የሳምንት ሰው ይበለን። እናመሰግናለን።